ሰላም እንደምን ቆያችሁ ውድ ተመልካቾቻችን። በዛሬው ዕለት በሶዶ ሀገረ ስብከት ካቴድራል ግቢ ውስጥ እንገኛለን እና ወጣቶች እንዴት ሶሻል ሚዲያን መጠቀም እንዳለባቸው ከተለያዩ ሀገራት ያውም ደግሞ ከቫቲካን አንድ መምህርና እንዲሁም ከዚሁ ሀገረ ስብከት አባል ከሆኑት ከመምህር ታምራትና ከአቶ ፋሲካ ላቾሬ ልዩ ትምህርት አግኝተንበታል። ሶሻል ሚዲያን እንዴት መጠቀም እንዳለብን፣ ወጣቶች እንዴት ሶሻል ሚዲያን ለእግዚአብሔር ክብር ማዋል እንዳለብንና በተጨማሪም እነዚህ ወጣቶች ዛሬ የተማሩትን ትምህርትን እንዴት በተግባር ላይ ማዋል እንዳለብን ያው በምንጠቀመው ፕላትፎርሞችን ሶሻል ሚዲያ ያው ፌስቡክ ሊሆን ይችላል፣ ቲክቶክ የተለያዩ ፕላትፎርሞችን እንዴት መጠቀም እንዳለብን በተግባርም እንዴት ማሳየት እንዳለብን ተምረንበታል። ባልደረባዬ የሆነችው ህሊና የተለያዩ ወጣቶችን ቃለ መጠየቅን አድርጋለች። እሱን ተከታትለን እንመለሳለን። ሰላም እንዴት ነህ? ባና እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ራስን አስተዋውቅ። እኔ ሉጂ ሰይፉ እባላለሁ። የመጣሁት ከቆንቶ ሎሬቶ ማርያም ቤተክርስቲያን ነው። እሺ፣ በጣም አመሰግናለሁ ስለመጣክና ስለ ዛሬው ስልጠና ስለ ዲጂታል ኢቫንጀላይዜሽን ምን ተማርክ፣ ምን አወቅክና ለሌሎቹ አስተላልፍ። እንግዲህ ዲጂታል ኢቫንጀላይዜሽን ላይ በጣም ጥሩ ትምህርት አግኝተናል። ሚዲያን ለወንጌል አገልግሎት ለሌሎችም እንዴት መጠቀም እንዳለብን፣ እንዴት ህጋዊ የሆኑ ሚዲያዎችን እና ከትክክለኛ ምንጮች እንዴት መጠቀም እንዳለብን እና ሚዲያን ደግሞ ለበጎ ዓላማ እንዴት መጠቀም እንዳለብን፣ ሼር እንዴት እንደምናደርግና ሶርሶችን የመለየት ግሩፖች ላይ እንዴት ሼር እንደምናደርግና ለሌሎች ደግሞ መልእክት እንዴት እንደምናስተላልፍ እና በተጨማሪ ትክክለኛ የሆኑ ምንጮችን ለይተን ያንን ደግሞ ለሚመለከተው አካልም ምንጮችን እየገለጽ ሶርሱን ከታች በኩል ሜንሽን እያደረግ የምንገልጽበት ነው። እሺ፣ በጣም አመሰግናለሁ። በዚህ አጋጣሚ ማመስገን የምትፈልገው ሰው ካለ እድሉን ልስጥክ። በዚህ አጋጣሚ እንግዲህ ይሄንን ፕሮግራም ላዘጋጁት ለኛ ቤተክርስቲያን አባላት ለነ ፋሲካ ለነ ታምራት ወልደ ማርያም እና ትሬኒንጉ በቃ የተሳለጠ እንዲሆን ላደረጉ ለሁሉም ልባዊ የሆነ ምስጋና ለማቅረብ ፈልጋለሁ። እሺ፣ በጣም አመሰግናለሁ ስለ ኢንተርቪው ስላልክ። ሰላም እንዴት ነህ? እግዚአብሔር ይመስገን። ራስን አስተዋውቅ። እሺ፣ እኔ ታምራት ወልደ ማርያም እባላለሁ። እሺ፣ በጣም አመሰግናለሁ ስለ ኢንተርቪው ስላልክና ስለ ዛሬው ስልጠና ስለ ዲጂታል ኢቫንጀላይዜሽን ምን ታስባለህ? ምን ትመክራቸዋለህ ወጣቶችን የሚያዩትን? እሺ፣ ወጣቶችን እንግዲህ ስለ ዛሬው ዲጂታል ኢቫንጀላይዜሽን ስልጠና የምመክራቸው ነገር ምንድነው? በዋናነት ካቶሊካውያን ወጣቶች መልካም ስነ ምግባር እንዲኖራቸው የዲጂታል ኢቫንጀላይዜሽን ሐሳቦችን፣ መርሆችን፣ ስርዓቶችን እንዲረዱ በተጨማሪም ደግሞ የቤተክርስቲያን አስተምሮ በተረዳ መልኩ ይሄ የዲጂታል ሚሽነሪ እንዲሆኑ ወይም የዲጂታል ሐዋርያ እንዲሆኑ በዋናነት ለማብቃትም ጭምር ነው። በዛ ላይ ደግሞ ሐሳቦችን ለመለዋወጥ ለመማማር ይበልጥ ደግሞ ቤተክርስቲያንን ማገልገል እንዴት ይቻላል የሚለው ላይ አንዳንድ ሐሳቦችን ለመለዋወጥ በስልጠና መልክም እንደ መማማሪያ መድረክም አድርገን ነው ይሄንን እንግዲህ ስልጠና የተዘጋጀው። ስለዚህ በዛ መልኩ እንግዲህ ስላገኘናችሁ በጣም ደስ ብሎናል። እንግዲህ አሁን የተወሰነ ነገር መልካም ነገር ያገኛችሁ ይመስለናል። እንግዲህ ዋናው ነገር ምንድነው? መተጋገዝ ነው፣ መጋራት ነው፣ አብሮ የተሻለ ደግሞ አገልግሎት ለቤተክርስቲያንም ለሕዝበ እግዚአብሔርን ማበርከት ይሄንን ነው። እሺ፣ በጣም አመሰግናለሁ ስለ ኢንተርቪው። ሰላም እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን አለን። ራስን አስተዋውቅ። አማኑኤል እባላለሁ። አማኑኤል ከየት ነህ? ከጉኑኑ መድኃኔዓለም ቁምስና። እሺ፣ እንኳን ደህና መጣክ እያልኩኝ በዛሬው ስልጠና ማለት ስለ ዲጂታል ኢቫንጀላይዜሽን ምን ተማርክ? ምን ተገነዘብክ? እንኳን ደህና ቆያችሁ። ዛሬ የተማርንበት ዋነኛው ነገር በሶሻል ማናጅመንት ወይም ማህበራዊ ሚዲያን እንዴት ከኑሯችን ጋር ወይም እለት እለት ከምናየው ወይም ከምናደርገው ነገር ጋር እንዴት በህይወታችን ሐዋርያዊ ዲጂታላይዝ አፖስቶልስ ተብሎ የተማርንበት አለ። ስለዚህ ወንጌልን በማህበራዊ ሚዲያ ከምናስተላልፈው መልእክቶች ጋር አንድ ላይ እንደምናስተላልፍ በይበልጥ አስረድተውናል። ያ ደግሞ በጣም ደስ ብሎኛል። ሰላም እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔም አለው። ራስን አስተዋውቅ። እሺ፣ ሙሉቀን ገብርኤል እባላለሁ ቆንቶ ሎሬቶ ማርያም ቁምስና። እሺ፣ በጣም ደስ ብሎኛል ስለመጣክና ስለ ዛሬው ስለ ዲጂታል ኢቫንጀላይዜሽን የተማርከውን ትምህርት ስለ ወጣቶች አጋራ። እሺ፣ አመሰግናለሁ። ዛሬ ብዙ አይነት ትምህርቶችን ወስደናል። ከነዛ ውስጥ በሶሻል ሚዲያ የምንፈስታቸውን ነገሮች ተጠንቅቀን ወይም የሚያውቁትን ሰዎች አማክረን መፈሰት እንዳለብን
ይሄን ያህል ተምሬያለሁ። እሺ በጣም አመሰግናለሁ። በዚህ አጋጣሚ ማመስገን የምትፈልገው ሰው ካለ እድሉን ልስጥክ። እሺ ማመስገን የምፈልገው ይሄን ድል ያመቻቹልን በዚህ ድል እንድንሳተፍ ያደረጉን አካሎችን ሁሉንም ማመስገን ፈልጋለሁ። እሺ በጣም አመሰግናለሁ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ራስሽን አስተዋውቂ። ስሜ ሰርካለም ወልደማርያም ይባላል። የሶዶ ሀገረ ስብከት የወጣቶች ተወካይና የቅድስት ሥላሴ ካቴድራል ወጣቶች ተወካይ። እሺ በጣም አመሰግናለሁ። ስለ ዛሬው ስለ ዲጂታል ኢቫንጀላይዜሽን ስልጠና ምን ተማርሽ? ይሄ እድል ወደ ሶዶ ሀገረ ስብከት መምጣቱ በጣም ጥሩ ሆኖ ሳለ በተለያዩ ሶሻል ሚዲያ የሚጠቀሙ ልጆች የተለያዩ ትምህርት ተምረው ዕውቀትን እንዳገኙና ከበፊት ሂደት በሚፈሱትም ሆነ በሚያደርጉት ሁሉ ትምህርትን እንደወሰዱና እኔ በራሴ በግሌ በጣም ብዙ ነገር የተማርኩት እንደሆነ ገብቶኛል። በጣም አመሰግናለሁ። ለዚህ እድል ራሱ ስላመቻችሁ በጣም እናመሰግናለን። በጣም አመሰግናለሁ ስለ ኢንተርቪው እሺ ስላልሽ።